ተማሪና ማህበራዊ ሚዲያ አጠቃቀም ማህበራዊ ሚዲያ ፌስቡክ፣ ቴሌግራም፣ ቲክቶክ፣ ኢንስታግራም ወዘተ ዛሬ ባለንበት ዘመን ከትምህርትና ከዕለታዊ ህይወታችን የማይነጠል ክፍል ሆነዋል። ይሁን እንጂ እነዚህ መድረኮች ለተማሪዎች በረከትም እርግማንም ሊሆኑ ይችላሉ። ውጤታማ ተማሪ ለመሆን ማህበራዊ ሚዲያን እንዴት በአግባቡ መጠቀም እንዳለብን ማወቅ ያስፈልጋል። ለዚህም ይረዳን ዘንድ 4 ነጥቦች ተዘርዝረዋል። አንደኛ፣ ጊዜን በአግባቡ መጠቀም። ማህበራዊ ሚዲያ ጊዜን እንደ ወንዝ ይወስዳል። አንዴ ከተገባ በኋላ ሰዓታት እንዴት እንደሚያልፉ አይታወቅም። ይህንም ለማስተካከል 2 ነጥቦችን ማስቀመጥ ያስፈልጋል። የመጀመሪያው የጥናት ጊዜን ቀድመህ ወስን። ጥናትን ከመጀመር በፊት የማህበራዊ ሚዲያን መተግበሪያዎችን አጥፋ ወይም ኖቲፊኬሽን አትፍቀድ። ሁለተኛው ሽልማት አድርገው። ለምሳሌ አንድ የትምህርት ምዕራፍ አንብበህ ካጠናቀቅክ በኋላ ለ15 ደቂቃ ማህበራዊ ሚዲያ መጠቀም ትችላለህ። ይህንም አእምሮህ እንደ ሽልማት ሊቆጥረው ይችላል። ሁለተኛ፣ ማህበራዊ ሚዲያ ለትምህርት ዓላማ ተጠቀምበት። በማህበራዊ ሚዲያ መዝናኛ ብቻ ሳይሆን እጅግ የላቀ የትምህርት ምንጭ ነው። ለዚህም የጥናት ቡድኖችን አዋቅር። በትምህርት ቤት ጓደኞች ወይም በክፍል ጓደኞች አማካኝነት የጥናት ቡድኖችን በቴሌግራም ወይም በዋትስአፕ በመፍጠር መረጃዎችን ተለዋወጥ። ሁለተኛ፣ እውቀት ፈላጊ ገጾችን ተከታተል። ትምህርታዊ ቪዲዮዎችን የሚለቁ፣ ሳይንሳዊ መረጃዎችን የሚያቀርቡና ክህሎቶችን የሚያስተምሩ ገጾችን ተከታተል። ሶስተኛ፣ ለደህንነትህ ተጠንቀቅ። በኢንተርኔት ላይ ያለህ ማንነት ለዘላለም የሚቀር ነው። ይህንም ጥንቃቄ ልናደርግበት ይገባል። የመጀመሪያው ግላዊነት። የግል መረጃዎችን፣ የቤት አድራሻን ወይም እጅግ በጣም ሚስጥራዊ የሆኑ መረጃዎችን በጭራሽ አትልቀቅ። ሁለተኛ፣ ሳይበር ማስፈራራት ወይም ሳይበር ቡሊንግ። በማህበራዊ ሚዲያ ላይ ሌላውን የሚጎዳ አስተያየት አትስጥ፣ አትሳደብ። አንተም ከተጎዳ ዝም አትበል። ለአዋቂ ወይም ለሚመለከተው አካል አሳውቅ። አራተኛ፣ ከእውነታው ጋር አትዋሃድ። በማህበራዊ ሚዲያ ብዙ የተዋቡ ነገሮችን እናያለን። ብዙ ጊዜ በማህበራዊ ሚዲያ ላይ የምናየው የተመረጡና የተዋቡ ህይወቶች ናቸው። ይህም ተማሪዎችን የራሳቸውን ህይወት እንዲያሳንሱ ወይም የጭንቀት ስሜት እንዲሰማቸው ሊያደርግ ይችላል። ስለዚህ ለማህበራዊ ሚዲያ የምንሰጠው ትርጉም ቀጥታ ከምናየው ጋር ሊኖር አይገባም። እውነታው የተለየ ነው። በማህበራዊ ሚዲያ ላይ የምታየው የሌሎች ሰው ህይወት የተስተካከለ እንጂ እውነተኛ አይደለም። በራስ መሻሻል ላይ አተኩር። አስታውስ፣ ማህበራዊ ሚዲያ መሳሪያ እንጂ መሪ ሊሆን አይገባም። መሳሪያውን አንተ ተቆጣጠረው እንጂ እሱ አንተን እንዲቆጣጠርህ አትፍቀድ።